በዚህ ክለብ ምክንያት ስንት አይነት ትውልዶችን አሳለፍ። አንዱን እንኳን በተኛ በቃ ብቃት ነው። ትቃጠላለህ ውስጥ በቃ በብቃት መሸነፍ። ለምን ኢንተርን በዚህ ያለ ካልጠበቅኩትማ ገብቶሃል። በሜዳውን የተጫወተ ድሮም ባዳ ባዶ እጃችንን ተመልሰናል። እንግዲህ እኔ ግን አርሰናል ሻምፒዮንስ ሊግ ሲጫወት ለምንድን ነው የማልተኛው? ለነገሩ ባልተኛስ ማን ነው የሚፈርድብኝ? እዚህ ገና ትንጋም ነጥብ ያስጣለው ክለብ አንተር ሚላን ሄዶ አሸንፋል ብዬ እንደ ነው ችዬ የምተኛው አላስቻለኝም። ወይ አላ አሽሙር መሆኑ ነው ወይ? ሶስት ለአንድ ነው ስለተለጠ እንጂ ከሜዳው ውጪ ሶስት ለአንድ ለበለጥሽ። ለዛውም አንቺ ኢንተርን ደግሞ ቦዶ ግልንጥ